ሰላም ቤተሰቦች እንደምን አላችሁ? እንኳን በሰላም ወደዚህ ዩቲዩብ ቻናል መጣችሁ። ዛሬ ደግሞ ስኮላስቲክ አፕቲቲዩድ የ2018 ሞዴል ላይ ያለውን ጥያቄ ይዤላችሁ መጥቻለሁ። በመጀመሪያ ፓርት ዛሬ 4 ጥያቄዎችን እናያለን። በጣም ቀላል ጥያቄዎች ናቸው። ተከታተሉ። የመጀመሪያው ጥያቄ 36ኛው እንደ ኤግዛሙ ሞዴል ኤግዛሙ ላይ እንዳለው ቁጥር which of the following number is different from the other እንደ ግሩፕ ነው የሚለው። ይሄ ማለት ኦድ የሆነውን ቁጥር አውጡ ከዚህ ውስጥ ነው የሚለው። ኦድ የሆነውን የምንለይበት አንዱ መንገድ በቁጥሮቹን እያንዳንዳቸውን ቁጥሮች እያካፈልን ቼክ በማድረግ እናገኛለን። ሌላው ደግሞ የሁለቱን ጥንዶች በመደመር ለምሳሌ ኤ ላይ ያለው 5 ሲደመር 7 12 ነው። ሁለተኛው ላይ ያለው 6 ሲደመር 9 15 ነው። ሶስተኛ ላይ 7 ሲደመር 9 16 ነው። ሶስተኛ ላይ 8 ሲደመር 7 15 ነው። ይሄኛው ለ3 ይካፈላል፣ ይሄኛውም ለ3 ይካፈላል፣ ይሄኛውም ለ3 ይካፈላል። ይሄኛው ግን ለ3 አይካፈልም፣ ለ2 ነው። ስለዚህ ከግሩፕ አኳያ ስናይ ሌሎቹ ለ3 ሲካፈሉ ኤ ላይ ያለውም ቢ ላይ ያለውም ለ3 ሲካፈሉ ሲ ላይ ያለው ግን ለ3 አይካፈልም። ስለዚህ ሲ ላይ ያለው ፕራይም ነው ማለት ነው። ሲ ላይ ያለው ፕራይም ነው ማለት ነው። ያ ማለት 79 ፕራይም ነው፣ ለ3 ሊካፈል አይችልም። 57 ለ3 ይካፈላል 3 ሲባዛ በ19 ማለት ነው። ቢ ላይ ያለው 69 ደግሞ 3 ሲባዛ በ23 ነው። ዲ ላይ ያለው ደግሞ 3 ሲባዛ በ29 ነው። ሲ ላይ ያለው ግን ለ3 ሊካፈል አይችልም። ስለዚህ ሲ ላይ ያለው ኦድ ነው ማለት ከሌሎቹ ይለያል። ሌሎቹ 3 ሲካፈሉ 3 መካፈል የማይችል ቁጥር ነው ማለት ነው። 37ኛ ጥያቄ ጋር እንምጣ። if x is 50% of 500 y is 40% of x and z is 50% of y then what is the ratio of x plus y plus z እና x plus z የነዚህን ሬሾ አስቀምጡ ነው የሚለው። በጣም ሲምፕል ቀላል ጥያቄ ነው። እናያለን። ጊቨናችን ምንድነው? ጊቨናችን ጋር ስንመጣ x ስንት ነው አለ? x 15% of x ማለት 15 መቶኛ ኦፍ የስንት ነው አለ? 500 ነው አለ። ይሄ ማለት 20 በዚህ ስናጠፋ x ስንት ሆነ? 75 ኤክሳችንን አገኘን። x 75 ከሆነ y is 40% of x ነው አለ። y ማለት ደግሞ 40% of x ነው አለ። x ስንት ነው አለ? 75 ነው ብለናል እዛ ጋር ጊቨን ስላገኘን። ስለዚህ 0 በ0 እናጠፋለን። 4 ሲባዛ በ75 300 ሲካፈል ለ10 30 ይሰጠናል። 30 ሰጠን። ስለዚህ ዋያችንን ስንት አገኘን? 30 አገኘን። z ማለት ደግሞ z is 50% of y ነው አለ። z is 50% of y ነው። y ስንት አግኝተናል? 30 አግኝተናል። 50% ማለት half ማለት ነው። ኦሬዲ እቺኛን 0 በዚህኛው እናጠፋለን። 5 ሲባዛ በ3 ስንት ነው? 15 ነው። የ30 halfም 15 ነው። ስለዚህ zን ስንት አገኘን? zን 15 አገኘን። ምንድነው የጠየቅነው ጥያቄ? ሬሾ ነው የጠየቀው። ያም ሬሾ ማን ነው? x ሲደመር y ሲደመር z x ሲደመር y ሲደመር z ሬሾ x ሲደመር z እኔ ተጠየቅነው። x ሲደመር y ሲደመር z ኤክሳችንን ስንት አገኘን? ኤክሳችንን ባክ ላይ እዚች ጋር ኤክሳችንን ስንት ነበር ያገኘነው? ኤክሳችንን 75 y ኤክሳችን 75 y 30 z 15 ነው ያገኘነው።
x plus y plus z x plus y plus z እኩል ይሆናል 75 ሲደመር 30 105 105 ሲደመር 15 120 x plus z ደግሞ እኩል ይሆናል 75 ሲደመር 15 90 120 ሬሾ 90 ያ ማለት 0ን በዚህ ብናጠፋው በ3 3 በ3 4 4 ሬሾ 3 ይሆናል ማለት ነው። ስለዚህ 4 ሬሾ 3 የሚለው ላይ ያለው መልሳችን ይሆናል ማለት ነው 37ኛ ላይ። ወደ 38ኛ ጥያቄ ላይ እንምጣ። 38ኛ ላይ A and B started a business partnership by investing 20,000 15,000 respectively ማናማ A እና B 20 እና 15,000 ኢንቨስት በማድረግ ስራ ጀመሩ። after 6 months ከ6 ወር በኋላ ደግሞ C join አደረጋቸው business with an investment of 2,000 ብር ማለት ነው። ስለዚህ at the end of 2 years from the starting of the business the total profit earned was 25,000 ሆነ። ከስንት ከ2 አመት በኋላ። ስለዚህ A እና B 24 ወር ሲሰሩ C ግን 6 ወር ዘግይቶ ስለመጣ 18 ወር ነው የሱ ኢንቨስት ያደረገው ካፒታል ማለት ነው። ስለዚህ A ላይ ያለው 20,000 A ላይ ያለው 20,000 B ላይ ያለው 15,000 A ላይ ያለው 20,000 ነው ሲባዛ በ24 B ላይ ያለው 15,000 ነው ሲባዛ በ24 C ላይ ያለው 20,000 ነው ሲባዛ በ18 ለምንድን ነው 18 ያደረግነው 6 ወር ዘግይቶ ስለሆነ የመጣው ከነሱ ማለት ነው። ስለዚህ ስንት ይመጣሉ? እዚህ ጋር ከላይ ያለው 24 ማለት 24 48 ነው የሚሆነው 480 ኬ ማለት ነው። 15 በ24 240 360 ኬ 20 ሲባዛ በ30 በ19 360 ሺህ ማለት ነው። ስለዚህ የቢ እና የሲ ይመሳሰላሉ ማለት ነው። ኢንቨስታቸው ብራቸው ኢኒሻላቸው ተመሳሳይ ባይሆንም በመንዛቸው አማካኝነት ቶታል ኢንቨስት ያደረጉት ካፒታላቸው ግን 360 ሺህ ነው። ኤ ላይ ያለው ደግሞ 480 ሺህ ነው። የነዚህን ሬሾ ስንወስድ ኤ ሬሾ ቢ ሬሾ ሲ ስንወስድ 4 3 3 ይሆናል ማለት ነው። 4 3 3 ናቸው ሬሾአቸው። ይሄንን ስናቃልለው ማለት ነው 0 0 ስናጠፋ 48 ይመጣል። 48 ማለት ደግሞ በ12 ስናደርገው 4 ይሆናል። ይሄኛው በ12 ስናደርገው 3 በ12 ስናደርገው 3 ስለዚህ 4 3 3 ሬሾአቸው ይመጣል። ስለዚህ 4 3 3 ሬሾአቸው ከሆነ የተጠየቅነው ምንድነው? የተጠየቅነው ጥያቄ ምንድነው? 4 3 3 ሬሾአቸውን ይዘናል። የተጠየቅነው ጥያቄ what will be the share of the profit የፕሮፊቱን ሼር የሚያደርገው የቢ ስንት ነው ነው ያለ። ስለዚህ 4 3 3 ሬሾ ያላቸው ብለናል። ቶታላቸው ስንት ነው? 10 ነው። ስለዚህ ያገኙት ፕሮፊት ስንት ነው? 25,000 ነው። 25,000 ሲባዛ የሲ ሬሾ ስንት ነው? ወይም ደግሞ የሚጋራው ከዛ ውስጥ ያለው የሚጋራው ስንት ነው? 3 10ኛውን ይጋራል። የሶስቱ ድምር 4 3 3 ማለት 4 ሲደመር 3 ሲደመር 3 10 ነው ቶታሉ። ስለዚህ ከ10 ውስጥ 3ቱን ይጋራል። 3ቱን ይጋራል ማለት 25,000 ሲባዛ በ3 ሲካፈል ለ10 ማለት ነው። ይህ ማለት ደግሞ 25,000 ሲባዛ በ3 ማለት 75,000 ነው። 75,000 ሲካፈል ለ10 ማለት ደግሞ 7,500 ብር ያገኛል ማለት ነው።
ስለዚህ ፕሮፊት ሼር የሚያደርገው ከ25000 ላይ ሼር የሚያደርገው ፕሮፊት ስንት ነው? 75000 ይሆናል። የቢ ላይ ያለው ማለት ነው። ስለዚህ ኤ ላይ ያለው መልሳችን ትክክል ነው ማለት ነው። ስለዚህ ኤ ላይ ያለው 75000 ፕሮፊት ሼር ያደርጋል 3/10ኛው ስለሆነ። 39ኛ ላይ እንሂድ። the highest common factor of two numbers is 11 and the least common multiple is 7700 ነው አለ። if one of the number is ከሁለቱ አንዱ ነምበር 275 ከሆነ then what is the other number? በጣም ሲምፕል ነው። እንደዚህ አይነት ጥያቄዎች በሚመጡበት ሰዓት ላይ highest common factor ሲባዛ least common multiple እኩል ይሆናል የሁለቱ ቁጥሮች ብዜት ማለት ነው። ቢ እና ሲ ብንለው የሁለቱ ቁጥሮች ብዜት ነው። የሁለቱ ቁጥሮች ብዜት ምን ይሰጠናል? የሃይስት ኮመን ፋክተሩ ሲባዛ በሊስት ኮመን መልቲፕሉ ማለት ነው። ስለዚህ ሃይስት ኮመን ፋክተሩ ስንት ተሰጥቶናል? ለሃይስት ኮመን ፋክተሩ 11 ተሰጥቶናል። ሲባዛ 7700 ሊስት ኮመን መልቲፕላቸው ደግሞ ተሰጥቶናል። እኩል ይሆናል የመጀመሪያዋ ቢ ብንል ቢ ቁጥር ስንት ነች አለ? 275 ነው። ሲ ነው ማናቃት ሲን ፈልጉ ነው እየተባልን ያለ ነው። ምን ዋት ኢዝ አዘር ነምበር ስለሚል ስለዚህ 11 ሲባዛ በ7700 84700 ነው። እኩል ይሆናል ሲ ኦቨር 275 ስናደርገው 275 እዚህ ጋር ይሆናል። ስለዚህ ሲ ይሄንን ስናካፍለው ካልኩሌተር ተጠቅመን 308 ይመጣል ማለት ነው። ስለዚህ የሲ ወይም ደግሞ የሁለተኛው ቁጥር ሁለተኛው ያላወቅነው ቁጥር 308 ነው። 308 እና 205 ኮመን መልቲፕላቸው 770 ሲሆን ዛስት ኮመን ፋክተራቸው ደግሞ 11 ነው። ስለዚህ 308 መልሳችን ይሆናል ማለት ነው። 40ኛው ጥያቄ ጋር እንሂድ። ዛሬ እቺን ጥያቄ ሰራን ይበቃናል። 40ኛው ጥያቄ what is the value of x plus 10 if x minus 5 is equal to 11 over x plus 5 x different from minus 5 ያ ማለት ዲኖሚኔተሩ 0 መሆን የለበትም። ምክንያቱም በማትሰግድ አንዲፋይን ስለሚያደርግብን x different from minus 5 ነው። minus 5 ከገባ 0 ስለሚያደርገው እሺ value of x plus 5 x plus 10 ነው። ስለዚህ x እናገኝ መጀመሪያ x ለማግኘት x minus 5 is equal to 11 over x plus 5 ነው። በዚህ መሰረት የክሪስ ክሮስ ህግን እንጠቀማለን። x minus 5 times x plus 5 ያ ማለት x square minus 25 ማለት ነው is equal to 11 ነው። x square is equal to minus 25 for the state 36 ሆነች። ስለዚህ x under radical of 36 ነው። ስለዚህ x ማለት ፕላስ ወይም ማይነስ 6 ነው የሚለው ፕላስ ወይም ማይነስ 6 ነው። ስለዚህ x አችን ፕላስ ኦር ማይነስ 6 ስለሆነ የተጠየቀው ምንድነው? what is the value of x plus 10 x plus 10 እሺ ፖዚቲቭ 6 ስንጠቀም 16 ይሆናል። አንደኛው እዚህ ጋር 6ን ስንጠቀም ማይነስ 6ን ስንጠቀም ደግሞ ፖዚቲቭ 4 ይሆናል። ስለዚህ ከምርጫ ውስጥ 16 ምርጫችን ላይ 16 ወይ 4 መኖር አለበት። 40ኛ ጥያቄ ስንመጣ ዲ ላይ 16 የሚለው አለ። ስለዚህ መልሳችን የሚሆነው ምንድነው? what is the value of x plus 10 ለሚለው 16 መልሳችን ነው። ስለዚህ 39ኛው ጥያቄ የሁለተኛው የማናውቀው ሁለተኛው ቁጥር 308 ነው ሲ ላይ። 38ኛ ጥያቄ
ቢ ሼር 3/10 ስለሆነ 3/10 ሲባዛ በቶታል ፕሮፊታቸው በ25 እናደርገው 7500 ይመጣል። የኤክስ ፕላስ ዋይ ፕላስ ዜድ ቱ ኤክስ ፕላስ ዜድ ሬሾአችን 120 ለ90 ስለሆነ 4:3 ይሆናል ማለት ነው። which of the following numbers different ወይ ኦድ የሆነውን አውጡ ለሚለው ደግሞ 57 ለ3 ይካፈላል፣ 69 ለ3 ይካፈላል፣ 87 ለ3 ይካፈላል። 79 ግን ኦድ ነው ወይም ፕራይም ነምበር ነው፣ ለ3 መካፈል አይችልም። የዛሬው ጥያቄ ይህንን ይመስላል። በቀጣይ ፓርት 2 እስከምንገናኝ ሰላም፣ ባይ ባይ።